ከስምንት ወራት በፊት የወቅቱ የጣሊያን ብሔራዊ ቡድን አሰልጣኝ ጄናሮ ጋቱሶ እንዲህ አለም። በዓለም ዋንጫ የአውሮፓ ሀገራትን ተሳታፊዎች ቁጥር ፊፋ በድጋሚ ማጤን አለበት። በ1990ና 94 ዓለም ዋንጫ በሁለትና ሶስት ሀገራት የምትወከለው አፍሪካ አሁን 9 ሀገራትን ታሳትፋለች። በዚህም ጠንካራ ፍክክር ከሚደረግበት የአውሮፓ ዞን ለዓለም ዋንጫ ማለፍ ከባድ እየሆነ ነው። እኛ አውሮፓውያኖቹ እያለን በዓለም ዋንጫ ለአፍሪካ ይህን ያህል የተሳታፊ ቁጥር መስጠት ተገቢ አይደለም ነው ሐሳቡ። የአራት ጊዜ የዓለም ዋንጫ አሸናፊዋ ጣሊያን በማጣሪያ በቀጥታ ለዓለም ዋንጫ ማለፍ አቅቷት በ2018 ፕሌይኦፍ በስዊድን፣ በ2022 በሰሜን መቄዶኒያ እና በ2024 በአሰልጣን ጄናሮ ጋቱሶ እየተመራች በትንሿ ቦስኒያና ሄርዞጎቪና ተሸንፋ በተከታታይ ለሶስተኛ ጊዜ ከዓለም ዋንጫ ውጭ ሆናለች። በ2014 የብራዚል ዓለም ዋንጫ በናይጄሪያና አልጄሪያ ጥሎ ማለፍ መገኘት ታሪክ የሰራችው አፍሪካ በካታሩ ዓለም ዋንጫ ጥሎ ማለፍ በሞሮኮና ሴኔጋል ተወክላለች። እየተካሄደ በሚገኘው የ2026 ዓለም ዋንጫ አፍሪካን ከወከሉ 10 ብሔራዊ ቡድኖች መካከል 9ኙ ወደ 32 ውስጥ ጥሎ ማለፍ በመግባት አዲስ ታሪክ መስራት ችለዋል። ከ17 ቀናት የዓለም ዋንጫ የምድብ ትንቅንቅ በኋላ ሞሮኮ፣ ደቡብ አፍሪካ፣ ኮት ዲቫር፣ ሴኔጋል፣ ጋና፣ ኬፕ ቨርድ፣ ግብፅ፣ ዲያር ኮንጎ እና አልጄሪያ ጥሎ ማለፉን ሲቀላቀሉ ከአፍሪካ ተወካዮች ቱኒዚያ ብቸኛዋ ከምድብ ተሰናባች ሆናለች። ከ4 ዓመታት በፊት በካታር ዓለም ዋንጫ ግማሽ ፍጻሜ በመድረስ የመጀመሪያዋ አፍሪካዊ ሀገር በመሆን ታሪክ የሰራችው ሞሮኮ ብራዚል፣ ስኮትላንድ እና ሄይቲን ከያዘው ምድብ 7 ነጥብ በመሰብሰብ በጥሎ ማለፍ ለኔዘርላንዱ ፍልሚያ ተዘጋጅታለች። በ2014 ዓለም ዋንጫ ወደ ጥሎ ማለፍ በመግባት ታሪክ የሰራችው አልጄሪያ ሻምፒዮኑ አርጀንቲና፣ ኦስትሪያ እና ጆርዳን ከሚገኙበት ምድብ ጥሎ ማለፉን በመቀላቀል ስዊዘርላንድን ትገጥማለች። ፖርቱጋልን 1 ነጥብ በማስጣል የዓለም ዋንጫ ተሳትፏን የጀመረችውና ኡዝቤኪስታንን 3-1 በማሸነፍ ታሪካዊ ድል ያስመዘገበችው ዲሞክራቲክ ሪፐብሊክ ኮንጎ ከእንግሊዝ ጋር ትጫወታለች። በዓለም ዋንጫ ታሪክ ትንሽ የህዝብ ቁጥር ይዛ በመጀመሪያ የዓለም ዋንጫ ተሳትፎዋ ወደ ጥሎ ማለፍ የገባችው ኬፕ ቨርድ በምድብ ከስፔን፣ ዩራጓይ እና ሳውዲ አረቢያ ተፋልማ በጥሎ ማለፍ የሊዮኔል ሜሲን ሀገር አርጀንቲናን ለመግጠም ተዘጋጅታለች። በአዘጋጇ ሜክሲኮ 2-0 ተሸንፋ የጀመረችው ደቡብ አፍሪካ ከቼኪያ እና ደቡብ ኮሪያ ተፋልማ ለመጀመሪያ ጊዜ ወደ ጥሎ ማለፍ ገብታለች። ቀጣዩ ጨዋታ ከሌላኛው አዘጋጅ ሀገር ካናዳ ጋር ይሆናል። ፈረንሳይና ኖርዌይ በነበሩበት የሞት ምድብ የተገኘችው የአፍሪካ ሻምፒዮኗ ሴኔጋል ኢራቅ ላይ የ5 ጎል ናዳ አውርዳ በጥሎ ማለፍ ከቤልጅየም ጋር ለሚደረገው ፍልሚያ በቅታለች። ኤኳዶርና ኩራሳው ከነበሩበት ምድብ ከጀርመን እኩል 6 ነጥብ የያዘችው ኮት ዲቫር በጥሎ ማለፉ ከኖርዌይ ጋር ትጫወታለች። በአሰልጣኝ ካርሎስ ኪሮጅ አስደናቂ የመከላከል ጥበብ እንግሊዝ፣ ክሮኤሽያ እና ፓናማ ከነበሩበት ምድብ 4 ነጥብ የሰበሰበችው ጋና በጥሎ ማለፉ ኮሎምቢያን ታገኛለች። በመሐመድ ሳላህ የምትመራው የ7 ጊዜ የአፍሪካ ሻምፒዮኗ ግብፅ በታሪካዊ የጥሎ ማለፍ ጨዋታዋ አውስትራሊያን ትገጥማለች። የአፍሪካ እግር ኳስ በጄናሮ ጋቱሶ አስተያየት ዝቅ ዝቅ ቢደረግም የፔሌ የአፍሪካ እግር ኳስ የዓለም ዋንጫ ትንሣኤ ትንቢት እውን የሚሆንበት ጊዜ ሩቅ አይመስልም።